ዲያስፖራ አይደሉም እንዴ? የምን ዲያስፖራ? ዞር በሉ እባክሽ ለአበሻ ወንድ ጫት ላልፈሰፈሰው ሁላ። ይሄንንም አባቱ ዲያስፖራ ነው ብዬ ነው። አባቴ ዲያስፖራ ነው ብያታለሁ። አደራ እንዳታስበላ። አታስብ ልጄ። በጋራ አይደል እንደ ህይወታችን የሚቀየረው። ታኮራኛለህ እኮ አባዬ፣ ግን እንደ እናትህ ቆንጆ መሆን አለባት። እኔ እሱን ላገባ? አረ ወደ አባት ሀገር አሜሪካ ከወሰደኝ ብዬ ነው። ለማንኛውም ደውልሻለሁ። ምን ቆንጆ ብቻ፣ አባቷ ሚሊዮነር ነው። ታኮራኛለህ እኮ እኔ አባዬ። ሳናስበው ሰዓቱ ሄዷል። ይሄን እየጠበቀችን ነው። እንሂድ አባዬ። ላጎቴ ነግረኸዋል? እየመጣው ነው ብሎኛል። ይኸው አባዬ። አቤት ልጄ እንዴት ቆንጆ ሚስት አግኝቷል። ኤፍሬም እባላለሁ። ሀጊ እባላለሁ። ቁጭ በሉ። አሁን ይሄ ምኑ ነው ዲያስፖራ የሚመስለው? ተበላው እንዴ? ተጫወቱ። ሬስትሩም ደርሼ ልምጣ። አባዬ አባቷ እኮ ብታይ 3 ፎቅ እኮ ነው ያላቸው። ከድህነት አረንቋ የምንወጣበት ብቸኛው አማራጭ። ይቅርታ አረፈርኩ አይደለ? ታክሲ ቋጥቼ ነው። አደርክ እንጂ ይልቅ ና ቁጭ በል። ቀሪ ገንዘቤን ተዋወቃት። መላላት እንዴ? መለኛለች እንዴ? እንደ ቤተሰብ ነው የምትለውጠን። መጣች እንዴ? አረገወይን ሀጊና ያቱ በላቸው ልጅ ድራችን ጥሩምባ የሚነፉት ልጅ አይደለች? እኔ አውቃታለሁ። ፎኩስ አንቺ እጅና ፍቅረኛ ደሃ ለደሃ ተግማማል። ና እንሂድ በቃ። ዲያስፖራ አይደሉም እንዴ? የምን ዲያስፖራ? ዞር በሉ እባክዎት። ወይኔ ሀጊ በቃ እንሂድ።